ናችሁ ጋይስ? ሰላም ነው? ተመልሻለሁ ዛሬ። ኦኬ ምንም ብዙ ሳናወራ የዛሬውን እንትን ላሳያችሁ። ኢሮ ዶላር ዛሬ በደንብ እንትን ነበረ፣ ሴታፕ ነበረ። በድራው ሊኩዲቲ ወዳለበት እንደምሳብ ታውቃላችሁ። እዚህ ጋር ይሄን ሎው ቴክ እንደማያደርገው ተነጋግረን ነበረ። አሁን ደግሞ ጭራሽ ክሊን ሆኗል። ይሄና ሄሎ ክሊን ሪላቲቭሊ ሪላቲቭሊ ኳል ሆኗል። ፕራይስ ይሄንን ቴክ እንደማያደርገው እየጠበቅኩ ነበረ። ሶ ዛ እንደነገርኳችሁ ፈተና ነበርኩ። ፕራይስ ሊኩዲቲ ቴክ አደረገ። everything ጸዴ ነበረ። everything 5 minutes ራሳያችሁ ብሬክ ኦፍ ስትራክቸሩ እዚህ ብሬክ ኦፍ ስትራክቸር አደረገ። መጣ ወርዶ ብሎክ ነካች። ከዛ በኋላ ይታለው ወርዶ ብሎክ እዚህ ወርዶ ብሎክ ነካ። ይሄን ነገር ወይ ሪፍሬሽ ላድርገው because drawing ነበረው ትምህርት ቤት ድራው ያደረኩት። ያው ይሄ ነበረ ትሬዱ። እዚህ ጋር ብሬክ ኦፍ ስትራክቸር ሲታይቻል። ብሬክ ኦፍ ስትራክቸር ወደ ብሎክ፣ ብሬክ ኦፍ ስትራክቸር ወደ ብሎክ ድጋሚ ግን ኢምባላንሱ ጋር ነው። ከዛ ገባሁት። ኤቲ ፕሪድ ነው አልገባሁትም። የገባሁትን ትሬድ ላሳያችሁ። እንደነገርኳችሁ ጠዋት ላይ ፈተና ነበርኩ። አፍተርኑን ሴሽን የገባሁት ያውና ትሬዱ ይመስላል። ዛሬ የገባሁት በትክክል ነው ፕሪዲክት ያደረኩት በትክክል ግን ሙሉ አልሄደልኝም። ብሬክ ኢቭን በ$0 ሳልከሰራ ወጣው። ምንድነው አፕን ያደረገው? ይታያችኋል። እዚህ ቺን ባላንስ ጋር እዚህ ጋር በገባው ኖሮ ቲፒ ወደ በጣም ብዙ ነበር የሚሆነው ጋይስ። ከምነግራችሁ በላይ 7% ነበር የሚሆነው ቲፒ 7% ነበር የሚሆነው። እንደውም እዛ ድረስ ሁሉ አልጠበቀው ነበር ከቮላቲሊቲው አንፃር። እዚህ አካባቢ ወጣው ነበር ባይ ነበርኩ። ምን አፕ እንዳረገ ልንገራችሁ። ልክ ፕራይስ መጣና ነካውና ወጣ። ይታያችኋል። አላስገባኝም። ሜታ ትሬደር 5 ላይ ስፕሪድ ነበረው። ከዛ አይ በቃ ሊወጣ ነው ብዬ እዚህ ጋር አካባቢ ስገባ ወደ ላይ ያረገብኝ። ለዛ ነው ቅድም ከፍ ብሎ ያያችሁት። ከፍ ብሎ ያያችሁት ሰው ወጣ። ከዛ የሊኩዲቲ ቮይዱን ሃይ ይሄ ነበረ። የሊኩዲቲ ቮይዱን ሃይ ነካው። ከዛ ወረደ። እዚህ ጋር ነበር ብሬክ ኢቭን ያደረኩት ነው። እዚህ ጋር ነበር ብሬክ ኢቭን ያደረኩት። ኦርዶ ብሎክ ታይቷል። ልክቺ ቫሊድ እንደሆነች ብሬክ ኢቭን አረኳት። ቀጥ ብሎ ወረደ። ስቶፕ ሎስ ይነካ። ጥሩ ነው ኤቭሪቲንግ። ቤዝመንት የነበረ ቤዝዬ ነበረ። ከዛ 5 ሚኒትስ ብሬክ ኦፍ ስትራክቸር ኢምባላንስ 1 ሚኒት ብሬክ ኦፍ ስትራክቸር ኢምባላንስ ደን ሪስኩ ግን ታርጌት ትክክል አልነበረም። that's the problem። ሌላም ካለ ለማየት ሞክራለሁ ግን እስካሁን ያገኘሁት ታርጌት ትክክል አለመሆኑን ብቻ ነው። ወርዶ ብሎክ ነክቶ ነው እንዴ? ማኑዋል ላይ ነው ወርዶ ብሎክ ይቻላል። ወርዶ ብሎክ ወርዶ ብሎክ ነክቶ ነው የወረደው። ለምንድን ነው ወርዶ ብሎኩ ጋር ያልወጣበት ምክንያት? ፕራይስ ወደዚህ ግራቪቴት ይደረጋል። ባያሳችን ያ ነው። ባያሳችን ያ እስከሆነ ድረስ ደግሞ የሪስፔክት እንዲደረግ አልጠብቅም። ሁሌ ደግሞ ትክክል አልሆነም፣ እሳሳታለሁ። ሶ ሜቢ አሁን ቀጣይ የሚሆነው የሚችለው ወደ እነዚህ ሎዎች ነው ፕራይስ ድራው ሊያደርግ የሚችለው ወይ ደግሞ ይሄን ለመሙላት። ምንድነው ግን ሌላው ትንሽ እንትን ያለው ይሄን ሴትአፕ ኢንቫሊዴት ያደረገው ከላይም ከታችም ኒቹራል ስለሆነ ነው። ላይክ ፕራይስ ኒቹራል ላይ ነበር። ከታችም እንኳን ሊኩዲቲ ቮይድ አለ፣ ከላይም ሊኩዲቲ ቮይድ ኢኳል ያለ። ሶ ፕራይስ ኦርዶ ብሎክ ነው። አይ ቲንክ ወደ ታች ሴል ኦፍ አድርጎ እነዛ ሉዎች ወስዶ ይወጣል ባይ ነኝ። እናያለን። ብቻ ግን ነገም አይመቸኝም። ሶ አፍተርኑን ትሬድ ለማድረግ ሞክራለሁ እንደ ፈጣሪ ፍቃድ። አፍተርኑን ትሬድ ካለ አማውት የኢሮ ዶላርም
ለዚህ ነው ጠብቀው ሜቢ ነገ አፍተርኑን ላይ ካልመጣልኝ $0 ነገባዋለሁ እስከ 7:45 ድረስ አለው 7:45 ማለት 7 ትሪሊዮን ዶላር የሚከፈተው 45 ደቂቃ ውስጥ ኢንትሪ ካገኘው እገባለሁ ዩሮፒኤስዲ ካልሆነ ግን አፍተርኑን ኢንዲስ ትሬድ አደርጋለሁ ያ ነው ፕላኔ so guys we have a problem ቪዲዮአችን ከሰብስክራይቦቻችን እየበለጡ ነው ሰብስክራይብ እናርግ guys ሰብስክራይብ ሼር አድርጉ ኦኬ ለነገሩ ነው ከተጠቀማችሁ ብቻ ካልተጠቀማችሁ ተውት ከተጠቀማችሁ ብቻ ሼር አድርጉት ሌላው ሰው እንዲጠቀምበት ሰው ያለ ነገር ይሄ ነው ዛሬ ቲፕ ስጠን አንድ ቲፕ ልስጣችሁ ሁሌም እንደምናገረው ቲፒን ዝም ብላችሁ ሄዳችሁ እንዳትሉት ሞክራችሁ ካልሆነ ተውት ዝም ብላችሁ እንዳትሞክሩት ዝም ብላችሁ እንዳትተገብሩት ጋይስ እመኑኝ ሊኩዲቲ የሚባል ነገር አለ አልጎሪዝም የሚባል ነገር አለ ፕራይስ በአልጎሪዝም መሰረት ዲሊቨር ያደርጋል ያፕ አብዛኛው ሰው ኢማን ስቶፕ ሎስ የቱ ጋር እንዳለ ይታቃለ ምናምን ሊመጣ ይችላል በተለይ ሲቲ ትሬደሮች በጣም እንትን የሚተቹበት ምክንያት ነው ቢሊቭ ሚ ያለ ቢሊቭ ሚ ያፕ ኦኬ ኦልድ ሊኩዲቲዎች አሉ እመኑኝ እስቲ እናንተ ምን እየፈለጋችሁ ስትራቴጂ ትሬድ አድርጉ ስቶፕ ሎሳችሁ የቱ ጋር ነው የሚሆነው ሲንጋይ ወይ ሲንግል አይደል እንዴ ሶ ጋይስ እመኑኝ አልጎሪዝም አለ አይሲቲ ይሰራል እኔ አይሲቲን እንደ ስትራቴጂ ተጠብቀው ነበር ሊኩዲቲ ሲባክ ማርኬት ሼር ቫልዩ ጋር ቦም እንደዛ ተጠብቀው ነበር ግን አይደለም ፕራይስን ማንበብ ነው አይሲቲ ፎርሙላ አይደለም ሶ ጋይስ ለዛሬ ቲፕ የሚሆነው እመኑ አልጎሪዝም አለ መጀመሪያ አይሲቲ ከመጀመሪያችሁ በፊት አልጎሪዝም እንዳለ እመኑ እንደ አልጎሪዝም ትንካርጉ ካልሆነ ግን ለምንድን ነው ሲስተም የምታረቁት ስማርት መኒ ሆናችሁ ቲንካርጉ ለማለት ነው ጋይስ ዛሬ በደንብ አይሲቲ ጁኒየር ሲያጫውተኝ ነበር የነረስም አይሲቲ ጁኒየር ነው ብለው